በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስነታቸው አቡነ ሽኖዳ ሶስተኛ የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ስብከት። الصلاة من أقدس الوسائط الروحية إنما هي عواطف ومشاعر ጸሎት እጅግ የተቀደሰ መንፈሳዊ ግንኙነት መንገድ ነው። ጸሎት ከእግዚአብሔር ጋር ንግግር ማድረግ ብቻ ሳይሆን ከእግዚአብሔር ጋር ግንኙነት መፍጠር ነው። ከእግዚአብሔር ጋር ማውራት ብቻ አይደለም። የሰው ልጅ ስሜቶቹን ከእግዚአብሔር ጋር ሲያቆራኝ ነው፣ ወይም የሰው ልብ ከእግዚአብሔር ልብ ጋር ሲገናኝ። ይሄ ደግሞ ትክክለኛው ጸሎት ነው። ጸሎት በተጨማሪ ደግሞ ጌታን ማስታወስን ያሳያል እና ኢየሱስ ክርስቶስ በሕይወቱ ውስጥ እንዳለ ያሳያል። መጽሐፍ ቅዱስ እንዲህ ይላል፣ ሳይሰለቻችሁ በየጊዜው ጸልዩ እና ያለማቋረጥ ጸልዩ። ይህ ማለት ምን ማለት ነው? ከእግዚአብሔር ጋር ያለንን ግንኙነት ማጠናከር አለብን እና ሁሌም ከእግዚአብሔር ጋር ማውራት አለብን። ማንኛውም ሰው ጸሎት ሲጾም በመንፈሳዊ ሕይወቱ ውስጥ ድክመት ያሳያል እና በኃጢአት ውስጥ ሊወድቅ ይችላል። ነገር ግን ሁሌ የሚጸልይ ሰው አይደክመውም፣ አይወድቅም። ስለዚህ እኔ የምፈልገው እንድትጸልዩ ብቻ ሳይሆን ጸሎታችሁ ከእግዚአብሔር ጋር እንዲያድግ ነው። ማድረግ ስላችሁ በርዝመትም በጥልቀትም። በርዝመት ስላችሁ ከእግዚአብሔር ጋር የምትገናኙበት ጊዜ ምን ያህል ነው? ከእግዚአብሔር ግንኙነት ከሌለ ቀኑን ጀምረ ጸሎት ብትጨርስ ምንም አይነት ጸሎት በመካከላችሁ ካልኖረ ይሄ አይበቃም። በየጊዜው ጸልዩ የሚለው ቃል እንደዚህ ማለት አይደለም። መዝሙረኛው ዳዊት ስለ ጸሎቱ ምን አለ? በሌሊትም በጠዋትም በኩል ቀን እጸልያለሁ። ሌላም እንደዚህ አለ፣ ስለ እውነት ፍርድ 7 ጊዜ በቀን አመሰግንሃለሁ። ሌላም ምን አለ? በመኝታዬ አስብሃለሁ፣ በማለዳም እናገርሃለሁ። ሌላም ምን ይላል? ስለ ጽድቅ ፍርድ አመሰግን ዘንድ በእኩለ ሌሊት እነሳለሁ። ዳዊትን ምሳሌ ያደረኩበት ምክንያት ብዙ ሥራ የነበረው ሰው ነው እና ጊዜም አልነበረውም። መሪና ዳኛ ነበር እና ማንኛውም ሰው በእሱ ቦታ ቢሆን ጊዜ የለኝም የሚል ነበር። እንግዲህ ዳዊት ይሄ ሁሉ ሥራ፣ ይሄ ሁሉ የተጣለበት ኃላፊነት እያለው ይሄን ሁሉ ጸሎት ይጸልይ ነበር። እናንተ ምን ምክንያት አላችሁ? ምናልባት አንዳንድ መንፈሳዊ ሥራዎች የተለየ ዝግጅት ያስፈልጋቸዋል። ጸሎትም ዝግጅት ሊያስፈልገው ይችላል። ግን እኔ የምላችሁ ነገር ባገኛችሁት ጊዜ ጸልዩ፣ በማንኛውም መንገድ ምንም ሳትዘጋጁ። ጸሎት ስትጸልዩ ለጸሎት ዝግጅት ነው። ጸሎታችሁ ቀዝቃዛም ቢሆን ካላቋረጧችሁት ይጠነክራል። ጸሎት ስትጀምሩ በሐሳባችሁ ሌላ ጉዳይ እንዳታስቡ። አንድ የምትለማመዱት ልምምድ አለ። ይህ ልምምድ ሁሌ ከእንቅልፋችሁ ስትነሱ በመጀመሪያ የምታወሩት ከእግዚአብሔር ጋር መሆን አለበት። ከማንም ሰው በፊት፣ ከአባቶቻችሁ፣ ከእናቶቻችሁ፣ ከባለቤቶቻችሁ፣ ከእነዚህ ሁሉ በፊት እግዚአብሔርን አስቀድሙ። ይህንን እንደ ቤት ሥራ ያዙት። በመጀመሪያ ጌታችን ኢየሱስ ክርስቶስን አስቀድሙ። ዳዊት እንዲህ ይል ነበር፣ አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች። ይህን የቤት ሥራ ሁሌ በተግባር ማድረግ አለባችሁ። ጠዋት ሲቀሰቅሱ እንኳን አቤት ከማለት በፊት ጌታ ሆይ ሰላም አሳደርከኝ፣ ሰላም አውለኝ ማለት አለብህ። ይህን የቤት ሥራ ለማንኛውም ሰው ይሆናል። በዛ ላይ ቀላል ነው። በመጀመሪያ በሁለት ቃል ጀምሩ። ሁለተኛ፣ ማንኛውም ሥራ መስራት የምትፈልጉትን ሥራ ከመስራታችሁ በፊት በቅድሚያ መጸለይ አለባችሁ። ለምሳሌ ከምግብ በፊት ጸልዩ፣ ከጥናት በፊት ጸልዩ፣ ወደ ሥራ ሳትሄዱ ጸልዩ። ከቤታችሁ ስትወጡ አማትባችሁ ጌታ ሆይ በሉት። ስንወጣም ስንገባም አንተ ጠብቀን። ወይም የዳዊትን መዝሙር 120 በሉ። እግዚአብሔር ነፍስንም የጠበቃት ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንም መግባትንም ይጠብቅ እና ልክ ከቤታችሁ ስትወጡ እንዲህ በሉት፣ ጌታ ሆይ በዚህ ቀን ከኔ ጋር ሁን፣ በሰላም እንዲያልፍ አድርጎ፣ ኃጢአት ውስጥ እንዳልገባ ጠብቀኝ፣ እናም ሰውም ቢበድለኝ ትዕግስቱን ስጠኝ። እንደዚህ ካላችሁ እግዚአብሔር አይለያችሁም። ወደ ትምህርት ስትሄድ፣ ወደ ሥራ ስትሄድ፣ ሳትገባ መጸለይ አለብህ። እንዲህ በሉት፣ ጌታ ሆይ በሥራዬ ታማኝ እንድሆን አድርገኝ፣ በሥራዬ ውጤታማ እንድሆን አድርገኝ፣ ከሥራ ባልደረቦች ጋር እንድግባባ አድርገኝ እና ጥሩ አርአያ እንድሆን አግዘኝ። ጥሩ ነገር ለምኑት። እንደዚህ ስታደርጉ ምላሳችሁ ጸሎት ይለምዳል እና ልባችሁ ወደ እግዚአብሔር ይጠጋል። ከዚያ በኋላ እግዚአብሔርን በምትሰሩት ሥራ በሙሉ እንድታስገቡት ሞክሩ። ማንኛውንም ሥራ ስትጀምሩ በእግዚአብሔር ተማምናችሁ በእሱ ኃይል ጀምራችሁ በእርሱ ጨርሱ። ይሄ የቤት ሥራ የተሰጣችሁ ከባድ ነው፣ ለመነኮሳት ብቻ የሚሆን ብላችሁ እንዳታስቡ። እንደዚህ ካሰባችሁ ሰይጣን እያታለላችሁ እንደሆነ እወቁ። 2 ቃል ነው ያልኳችሁ። ሰዓት ይዤ ብቆጥር ጌታዊ ስትሉ 2 ሰከንድ ይፈጃል፣ ወይ ጌታዊ ጠብቀን ስትሉ ደቂቃ ይፈጃል። ሰይጣን ነገሩ ከባድ እንደሆነ ያሳያችሁ ይሞክራል። ነገር ግን በጣም ቀላል ነው። ትንሽ ቃላቶች ናቸው የሚበቁት። ስለዚህ ራሳችሁን አለማመዱ። እግዚአብሔርን በምትሰሩ ሥራ በሙሉ እንዲያግዛችሁ ለምኑት። ወስብሐት ለእግዚአብሔር።